Bukhara Andalus, Jake Mike Andalus. አቶ ሙልጌታ የኛለም የኢትዮጵያ ንግድ ባንክ ጎንደር ዲስትሪክት ዳይሬክተር። አመሰግናለሁ። በዓሉ የሰላም፣ የደስታ፣ የፍቅር ለሀገራችን ፍጹም ሰላም። የኢትዮጵያ ንግድ ባንክ እንደምታውቁት በጣም አንጋፋ ባንክ ነው። በርካታ ስራዎችን ለሀገር ጀምሮ መጠነኛ ስጦታ እናደርጋለን ማለት ነው። ስለዚህ ዛሬ በጣም ትልቅ ቀን ነውና እኛ በጣም ደስ ብሎናል። ንግድ ባንክ ማለት ማህበረሰቡ ማለት ነው። ንግድ ባንክ ማለት አገር ማለት ነው። ስለዚህ ሀገራችን ዜጎች ጋር ስናከብረው በጣም ደስ ይለናል ማለት ነው። ስለዚህ በጣም ደስ ብሎናል። ወደ መድረክ እንጋብዘን አቶ ሙልጌታ የኛለም የጎንደር ዲስትሪክት ዳይሬክተሩ አጭር መልዕክት እንዲያስተላልፉልንና እንዲሁም ደግሞ የዕለቱን የክብር እንግዳችንን እንዲጋብዙልን እድሉን እሰጣለሁ። ምንም ወደ መድረክ ተቀበሉልኝ። እንኳን ደህና መጣችሁ። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ አደረሰን። ክቡራትና ክቡራን፣ በባንክ ኢንዱስትሪ ዘርፍ በሁሉም መመዘኛ ተቀዳሚ የሆነው የኢትዮጵያ ንግድ ባንክ በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ማህበረሰቡን በመደገፍ ተቋማዊና ማህበራዊ ኃላፊነቱን በአግባቡ እየተወጣ ይገኛል። ባንካችን በአካባቢ ጥበቃና በአረንጓዴ ልማት፣ በጤና፣ በትምህርት፣ በሰብአዊ ድጋፍ፣
በተፈጥሮና ሰው ሰራሽ አደጋ ድጋፍ፣ በሀገር ገጽታ ግንባታና ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ላይ በቀጥታ ተሳትፎ እና ድጋፍ እያደረገ ይገኛል። ክቡራትና ክቡራን፣ ማህበረሰባችን ትልቅ ዋጋ ከሚሰጣቸው ወቅቶች መካከል በሆነው በበዓላት ወቅት ባንካችን ከማህበረሰቡ ጋር በአባላቶች ማክበር የተለያዩ ድጋፎችን እያደረገ ይገኛል። በዛሬው ዕለት የጎንደር ከተማ በሚገኙ 6 ክፍለ ከተሞች ለተውጣጡና ድጋፍ ለሚያስፈልጋቸው 200 ነዋሪዎች ለእያንዳንዳቸው 6000 ብር የሚገመት በድምሩ ደግሞ 1.3 ሚሊዮን ብር የሚጠጋ በዓል መዋያ ስጦታ በማበርከት ማዕድ ያጋራል። የአዲስ ዓመት ማዕድ ማጋራት መርሃ ግብሩ በባንካችን በሁሉም ዲስትሪክቶች አማካኝነት የሚዳረስ ሲሆን በአጠቃላይ ከ6600 በላይ እጅግ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ ያደርጋል። ለዚህም ባንካችን ከ30 ሚሊዮን ብር በላይ ወጪ አድርጓል። ክቡራትና ክቡራን፣ የኢትዮጵያ ንግድ ባንክ አዲስ ዓመት በተጨማሪም በሌሎች ሃይማኖታዊ በዓላት እንደዚህ ቀደሙ ድጋፉን የሚቀጥል መሆኑን እየገለጸው ህብረተሰባችን ለባንካችን ታማኝ ደንበኛ በመሆን በአገልግሎቱ እንዲጠቀም መልእክቴን ለማስተላለፍ እወዳለሁ። መልካም አዲስ ዓመት። አመሰግናለሁ። ለበዓሉ ይሁን ካለው ላይ ለማካፈል እናንተም እሷን በዓልን ወገን ዘመዳችሁ ጋር በጥሩ ሁኔታ እንድታሳልፉ እዚህ የተገኛችሁ እናት አባቶቻችን እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ የሁላችንም ባንክ የሆነው የኢትዮጵያ ንግድ ባንክ ሁሌም እንደዚህ አይነት በጎ ስራዎቹ የሚታወቅ ባንክ ነው። የከተማችንም አጠቃላይ እንቅስቃሴ በባንኩ ዘርፍ ጉልህ ሚና ካላቸው መካከል በግንባር ቀደም የሚጠራ ባንክ ነው። ስለዚህ እዚህ ባንክ ጋር መስራት ተመልሶ ለወገን የሚውል ሀብት መሆኑ ሁሉም ኢትዮጵያዊ፣ ሁሉም የከተማችን ነዋሪ መረዳት ይገባል ማለት ነው። በዚህ ወቅት ያለማንም ቀስቃሽነት በራሳቸው በዓልን ከሆኑ ወገኖቻችን ጋር አብረን ቢያንስ ያለንን ትንሽም ብትሆን ተካፍለን መዋል መቻል አለብን ብለው በዚህ ደረጃ ስላዘጋጁ ባንኩን እስኪ አንድ ያመስግኑልኝ። እንግዲህ ወገኖቻችን እንድችሎም አንዱ ካንዱ ያለው ለሌለው ተካፍሎ ለመዋልም ሰላም በእጅጉ በጣም ወሳኝ ነው። ሰላም ከሌለ እንድች ማድረግም አይቻልም። ያለፉት ዓመታት ከተማችን የገጠመውን ታውቃላችሁ። ወጥቶ መግባት ብርቅ የሆነበት ቤተሰቦቻችን፣ እህቶቻችን፣ ሕፃናት ሳይቀሩ እየታገቱ ብር እየተጠየቀባቸው ከእጅ ላይ እንደተያዙ ብር እየተጠየቀባቸው። ስለዚህ ይህን መታለፍ የሚቻለው መላው ማህበረሰብ፣ በተለይ እናንተ ደግሞ ትልቅ ሚና አላችሁ። በየአካባቢያችሁ በየሰፈራችሁ ወንድሞቻችሁን፣ ልጆቻችሁን፣ ባሎቻችሁን በመምከር ረገድ ትልቅ ሚናችሁ ትልቅ ነው። ስለዚህ ሰላም ከሆነ መረዳዳት እንችላለን። ሰላም ካልሆነ ግን ያው የምታዩት መዓት ነው የቀረው። ስለዚህ በመምከር ጸሎት በማድረግ መሳተፍ መቻል አለባችሁ። አሁን አንዳንድ ቤተሰብ ልጆች ያላስመዘገባችሁ ትምህርት ቤት አላችሁ። አንዳንድ ህፃናት 2 ዓመት አልፏቸዋል ትምህርት ቤት ካልሄዱ። አሁን በልጆች ህይወት ደግሞ እኛ እያሳለፍን ያለ መከራ በእነሱ መደገም የለበትም። ልጆች እንዲመዘገቡ ማድረግ አለባችሁ። ትምህርት ቤት የሚወጣው የምንሻገረው አሁን አጥንትና ደም የሚቆጥር የለም። በተማርነው ልክ ነው። የማያስተምር በልጆቹ ህይወት ላይ እየተጫወተ ነው ያለው። በእነዚህ ታዳጊዎች እኛ የጠላ ነው ይህን ህይወት እነሱ እንዲደግሙት ፈቅደናል ማለት ነው። ስለዚህ በዘር ድህነት እንዲተላለፍ ልንፈቅድ ነው። ከኛ ላይ ማብቃት አለበት። ልጆቻችን መማር አለበት። አንዳንዶቻችሁ ከቤት ሲውሉ ትንሽ ስራ ሲያግዟችሁ
ለምዳችሁታል እንዳይሄዱ የመፈለጋል። ግን የነሱ ጣፈንታ የሚወሰነው ዛሬ ነው። 2-3 ዓመት ትምህርት ቤት ሳይማር ያሳለፈ ሕፃን ልጅ ከዛ በኋላ ናግባ ቢባል ያለ ኩዮቹ ስለሚማር ይቸገራል። ስለዚህ ካለንበት ችግር የምንወጣው በመተባበር በመደጋገፍ ነው። ንግድ ባንክ እስከዛሬ የሰራው ትልቅ ነው። አሁንም ከወገኖቻችን ጋር በዓሉን አብረን እናሳልፋለን ብሎ በዚህ ደረጃ ከ1.23 ሚሊዮን ብር በላይ አውጥቶ ድጋፍ ለወገኖቻችን በማድረጉ በእኔና በከተማ አስተዳደሩ ስም ላቅ ያለ ምስጋና እናቀርባለሁ። ታንኪዩ። ይሰጡናል እሳቸው እና ደግሞ ሁላችን እና እዚህ ስላለ ተቀባያችሁ የባንኩ ሰራተኞች በዚህ ተጠርታችሁ መጥታችሁ የእነሱ ስጦታ በክብር ለመቀበል የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እናቶች በእግዚአብሔር ስም እንደምን አደራችሁ? እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገረን። አቡ ሩባክሙ ስጡ ይሰጣችኋል። ይህ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አቡ ሩባክሙ ስጡ ይሰጣችኋል። እንግዲህ እነዚህ ወንድሞቻችን እህቶቻችን በባንኩ የሚገኙ ሰራተኞች ያገኙትን ያችን አንዷን ከአንዱ ላይ አጠራቅመው ትርፏን ወለዷን አጠራቅመው ለልጆች ለእናቶቻችን፣ ለአባቶቻችን፣ ለእህቶቻችን፣ ለወንድሞቻችን እንዳይከፋቸው ብለው ለእናንተ አዘጋጅተዋል። ይህ ደግሞ እግዚአብሔር መንፈስ ቅዱስ አስተምሯቸው መክሯቸው ይህንን ስጦታ አዘጋጅተዋል። እግዚአብሔር አምላካችን የሚናገረው በኋላው ቅዱስ ጳውሎስ ላይ ያለው የሚናገረው ቃል አለ። ወንድሙ ታርጎ ብታገኙ በእሳት መጥተው ምን ይሆነዋል? ምን አይጠቅመው? ምክንያቱም ፊቱን ሲመጣው ጀርባውን ይመክተዋል። ትንሽ ልብስ ሊጭኑበት ግን ብርዱን ይቋቋማል። ስለዚህ እናንተ ብርድ ለክቷችሁ ከብርዱ ነፃ ያደረጉ ነው። ሌላው ደግሞ መድኃኒዓለም ክርስቶስ የሚጠይቀው ጥያቄ ወንድሞቻችን ይህንን አስወግደዋል። ከጥያቄ ነፃ ናቸው፣ ግን ከተጠያቂነት ነፃ ናቸው። እረብኩ ጸማይኩ መገበርኩ እንግዳ መሆን አልተቀበላችሁም፣ ተርቤ መጣ አላበላችሁም፣ ብጠማ አላጠጣችሁም፣ ታርዤ መጣ አላለበሳችሁም አለ ጌታ። ለማን? ለደቀ መዛሙርቱ። ጌታ ሆይ አንተ ቤት ትበላለህ፣ አንተ ቤት ትጠማለህ፣ አንተ ቤት ትታረዛለህ አሉት። መቼስ ወደ እኛ ቤት መጥተህ አሉት። በዚህ ጊዜ መለሰላቸው ጌታ ምን አላቸው? ለታናናሾቹ ያደረጋችሁት ሁሉ ለእኛ ማድረጋችሁ ነው። ለእኛ ማድረጋችሁ ነው። ለታናናሾቹ የሰው ታናሽ ነው። በእድሜ ግን ታናሽና ታላቅ አለ። በእውነት ግን ታናሽና ታላቅ የለም። ግን ታናናሾች አላቸው ረሃብተኞች፣ ጽኖቹ የተጠሙትን። ስለዚህ እነዚህ ሰዎች ምን አድርጓል? ለዚህ የባንካችን አባላት ይጠራና ካገኙት ሰብስበው ሩባንን አምጥተዋል፣ ጽሟንን አጠጥተዋል፣ ያዘኑትን አጽናንተዋል፣ አረጋግተዋል። እኔ በጥበብ ረክቻል በራስ እነዚህ ሰዎች ምን ይላል ጌታ?
ምን ይላል? ኃጥአንን በቀኙ ጻድቃንን ኃጥአንን በግራው ጻድቃንን በቀኙ ያቆማል። በዚያ ጊዜ በፍርድ ጊዜ ዳግም ሲመጣ በምጽአት ጊዜ። ስለዚህ እነዚህ ሰዎች በቀኝ ቆሙ። ግራ የኃጥአን ነው፣ ቀኝ የጻድቃን ምሳሌ ነው። ስለዚህ እነዚህ ሰዎች በቀኝ ነው የሚቆሙ። ዛሬ አንገቱን ደርሶ በምኑ ይለዋል? ምኑ ልቅመሰው? ምኑን ስበት ብቻል ልደግጋገው ብሎ በሚቸገርበት ጊዜ በተቸገርበት ጊዜ የደረሱ እነዚህ ሰዎች ማንም አልደረሰ እንጃ። እንግዲህ በሰፈር በያለው ሀብታሞች ያከፋፍሉና አለ ግን ያየሁት የሰማሁት የለም። ዛሬ ያየሁት በዓይኔ ያየሁት የሚመሰክረው በእነዚህ ሰዎች ላይ። ስለዚህ እነዚህ ሰዎች ደግሞ ከምን አመጡት? አንዱን ከአንዱ አቃጭተው ሰብስበው አጠራቅመው ሌላውን በደንብ ባያገኘው አጠራቅመው ብዙ ናቸው እነዚህ ሰዎች። እንግዲህ የዚህ የኢትዮጵያ ንግድ ባንክ በመጀመሪያ ጊዜ ያለ የነበረ የሚሆን እንደ ዛሬ ሁሉም ሳይረስ እንዲያው ልብሳቸው በመጀመሪያ ጊዜ አረንጓዴ ነው። የአየር መንገድና የባንክ ልብስ አንድ ነበር። ስለዚህ የኢትዮጵያ ንግድ ባንክ ደግሞ ዋስትና ነው። ምንድነው የምትሉት? ጋራንታ ነው የምትሉት? ጋራንታ ነው። ስለዚህ ሁላችንም ተጠቃሚ ነው። በአገርነት ከአንዱ ቤት ከእሱ ቤት ባለው ወይ ያርስበታል ወይ ይጠፋበታል። የለም ጠፋ ብሎ ይቀማል። እዚህ ባንክ ግን ስለተቀመጠ አውጥ ተጠቀማለሁ በክፉ ጊዜ ይሰጣል አቆይቶ። ስለዚህ ይህ ባንክ ስንደግፈው ስንረዳው አብረን ከጎኑ ስንቆም ደካሞቹን ያስባል። አብረን ካልቆምን ግን አያስብም። የት ያመጣው? ዘይዘራ ከተአሩ ካልዘራበት ሁሉ ይሰበስበዋል። ሲዘራ እኛ ጥተን ስንዘራው እነሱ ሰብስበው በጎተራ ያስቀምጡታል። ስለዚህ ወገኖቻችን ዛሬ የደስታችሁ ቀን ነው። ዛሬ ሶስተኛ የልደታችሁ ቀን ነው። ዛሬ ችግራችሁ የተራገፈበት ሸክማችሁ የቀለለበት ቀን ነው። ስለዚህ ደባልኩ የሚያህል ቃል ለእናንተ ይኖራል። ጸልይ በህቡ የአሴር ከክሱት ይላል። በህቡ ጸልይ በግልጽ ዋናህን መድኃኒዓለም የሚከፍልሃል። በእነዚህ ሰዎች መሰራ እንደዛ ዋጋቸውን ከፍሏቸው መድኃኒዓለም ዋጋቸውን ሰጥቷቸዋል። ስለዚህ ሳትታክቱ ልትጸልዩ ይገባል። በዚህ በሉቃስ ወንጌል ምዕራፍ 18 ላይ ሳይታክቱ መጸለይ ነው። ሰነፍ ሰው አይጸልይም፣ ተኝቶ እንዴት ይጸልያል? ዘወትር በሌሊት ነቅቶ መጸለይ ያስፈልጋል። ለማን? ለሀገር። ለማን? ለወገን። ዛሬ መሬቲቱ በደም እየታጠረች ችግር በችግር ላይ ተነባብሮ ፈንቅለን የማንጠረው ነገር ሲመጣ ምንድን ነው መፍትሄው? ጸሎት ነው መፍትሄው። ጸሎት ቢሆን ምሰተናገሮት እግዚአብሔር ከእግዚአብሔር ጋር የሚያገናኘው ትልቁ መሳሪያ ጸሎት ስለሆነ የቋጠሮ መፍታት ጸሎት ስለሆነ ልጸልይ ይገባል። ይችን ሀገር ከጥፋት ሰው ከሞት ሰውርልን። በምድር ላይ የተዘራውን አንተ በቸርነትህ ባርከው፣ ወገኖቻችን ጠብቅልን እያላችሁ ልትጸልዩ ይገባል። የጥላቻ መንፈስ፣ የመለያየት መንፈስ፣ የግድያ መንፈስ ያደረባቸው ወገኖቻችን አእምሮ ልቦና ስጥልን። ሞቱ አይባል፣ በሰው ተፈጥሮ ሞቱ አይባል፣ በመጽሐፍም ሞቱ ይሙት አይባል። አእምሮ ልቦና ይስጥልን ነው። ስለዚህ እነዚያን መለያየቱን አጠብልን፣ ፍቅርን፣ ሰላምን፣ አንድነትን ስጠን ብላችሁ ልትጸልዩ ይገባል። እየተረዳችሁ የምትተኙ ከሆነ ለሀገር ለወገን አላሰባችሁም ማለት ነው። ያን አሳስበው እያላችሁ ስለዚህ ወንድሞቻችን ዛሬ በሕይወት ስራቸውን እየባረከ እንዲያኖራቸው ቅዱስ ፈቃዱ ይሁንልን።
ኋላም በቀኝ እንዲያቆማቸው እግዚአብሔር ከእነሱ ጋር ይሁን። ይህ ሀሳብ የበረከት በዓል ያድርግልን። በልጆቻችን በወንድሞቻችን ላይ አድሮ ይህን ስጦታ የሰጠን መድኃኒዓለም ክርስቶስ ያላችሁ ማለት ነው። ለሚደርሰው ሰው በትክክል የሚደርስ ቅድሚያ የመጡ ክፍለ ከተሞችን ቅድሚያ እንሰጣችኋለን። እናንተ የወጣችሁ የራሳችሁን ሰው ለመቶቶ ሰው ነው ኢትዮጵያ ንግድ ባንክ ያደረገ። እንዳላችሁት እንግዲህ 25 ኪሎ ግራም ዱቄት፣ 5 ሊትር ፈሳሽ ዘይትና ለእያንዳንዳችሁ ደግሞ በአካውንታችሁ የሚገባ 1300 የእንቁላል መግዣ ይገባላችኋል ማለት ነው። ስለዚህ ዛሬ ከጨረስነው ዛሬ ከበለዛ ነገር ሁላችሁ ወደ አካውንታችሁ ይገባል ማለት ነው። እሺ በዛ ልክ ነው የምናደርገው። ብቻዋን የመጣች ሳጋሻ አሁን ልጅነት ያለው ሰው እድሜ ይፈጋችሁ። ሀገሩን ሰላም ገበያውን ጥጋቢ ያርግልና ወደለ ሚዳኛ ይሳነ እግዚአብሔር ይስጥልኝ። ጠዳ ስሜማ ማያስ ብራምት እኮ ባላለሁ የመጣውበት ጠዳ ዘዞ ክፍለ ከተማ ኢትዮጵያ ንግድ ባንክን እግዚአብሔር ከወንበር በላይ ያድርስልኝ። የእድሜ ዘመናቸውን የአገልግሎት ዘመናቸውን ያራዝምልኝ። አገሩን ሰላም አድርጎ ደግሞ እነሱ ከርሞ ደርሰው እኛም ከርሞ ደርሰን ለምርቃን ያብቃን። ልቦና ለሌለው ልቦና ይስጥልን። ፍርድ ጎደለ የሚል መንግስት አይንሳን።
ወጣችሁ የምትበሉበት ልጆቻችን የኛው እድሜው ገፍቷል። ወጣችሁ የምትገቡበትን ሰርታችሁ የምትመለሱበትን እድል ይድልልኝ እግዚአብሔር። እንዲያው የወለዷቸው ሁሉ ጠዋሪያቸውን እንደደገፉና ጠዋሪያቸው ይሁኑ። የላይ ቤት ወከፍቶ ይቆያቸው እናት ዓለም። እንዲያው ሀገርን ሰላም ያርግ፣ በጥቅሉ ሀገርን ሰላም ያርግ። እንዲያው ኢትዮጵያን ሰላም ያርግ እናት ዓለም። አንተም እድሜና ጤና ያበድርህ፣ ልጅም እንዳለህ የወንበር ሰው ያርግልህ። ሰፊውን እንጀራ ይስጥልኝ፣ ሰፊውን እንጀራ ይስጥልኝ ልጃ። ማይ ፀሐይ ካሴ ይባላለሁ። ኢትዮጵያ ንግድ ባንክ እስቲ ያመስግን። እሺ ኢትዮጵያ ንግድ ባንክ እግዚአብሔር ይስጥልን፣ ያኖርልን፣ አገርን ሰላም ያርግልን። እናንተ ብትኖሩ ነው እኛንም ምታግዙን ምትረዱን። አገርን ሰላም ያርገው። ዳኛውን ተመንበሩ፣ ሽማግሌውን ታገሩ ያኖርልን። እግዚአብሔር ይስጣችሁ፣ በድዳችሁ ብሉ፣ እድሜያችሁን ዘለግ ያርገው። ኢትዮጵያ ንግድ ባንክ ይባርክልን፣ አገርን ሰላም ያርግልን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አጠዳ ከተማ ነው የመጣው። ስለ ጎንደር፣ ስለ ኢትዮጵያ፣ ስለ ሀገራችን ንግድ ባንክ ንግድ ባንኩ ቀድማ እናንተ እድሜያችሁ ረጅም ሆኖ እስካላችሁ ከሞት የታሰሮ ተፈቶ የታመመው ድኖ አገርን ደግሞ መላ ኢትዮጵያን ሰላም አድርጎልን እንደዚህ እንደናንተ እንደምትረዱት መላ ኢትዮጵያ ከገበሬው ካለው ረዳት እናንተን ጌታ ኢየሱስ ክርስቶስ ረዳት እናንተን ይስጣችሁ። እኛ ምንም ነገር የለንም። እናንተ ኑራችሁ ተምራችሁ በእድሜ በልጣችኋለሁ፣ በእውቀት በልጧችሁ የእውቀቱን አክሎ እንጀራ ይስጥልና አገር ሰላም ይሁን። የታሰረ ይፈታ፣ የሌለው ያግኝ። አሁን የሌለው ያግኝ። እችን ሰውን የሰጠኝ እኔ የደርግ ወታደር ነኝ። ነገር ግን ይሄ አቅመ ደካማ ነኝ። በአቅመ ደካምነቴ ግን እናንተ ውላችሁ ግቡልኝ፣ ውላችሁ ግቡ። እንደዚህ ረዳት የኢትዮጵያ ንግድ ባንክ አሁንም ቅድምም የማገልገልና የመገልገል መብት ይስጥልና። ጨርሻለሁ። አመሰግናለሁ። ስሜ ካሳሹ አባው ከፍ ያርገ እግዚአብሔር ይስጣችሁ። ኢትዮጵያ ንግድ ባንክ ብለው የቶኑ ቅዱስ ሆኖ አገሩን ሰላም ገበያውን ጥጋብ ያርግልን። የኢትዮጵያ ንግድ ባንክ ነው። እንደገና እስኪ የኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ እግዚአብሔር ይስጥልኝ። ተባረኩ። ብሩክ ነው። እግዚአብሔር ይስጣችሁ። አዎ እግዚአብሔር ይስጥልኝ። ስሜ ነው የሙሴ ተበጀ እሸቱ። የኢትዮጵያ ንግድ ባንክ ላደረገን አድራጎት ጸጋውን እድሜውን ይስጣችሁ። አገራችን ሰላም ያርግልን፣ ልጆቻችን ያሰንብትልን፣ ሰላሙን ጊዜ ይስጠን፣ ሰላሙን ይስጣችሁ፣ አውሎ ያግባችሁ፣ ሁላችሁ ግቡ፣ አገሩን ሰላም ያርገው፣ የእድሜ ጠጋ ይስጣችሁ። ከዚህ በመቀጠል የፋሲል ክፍለ ከተማ የመጣችሁ አንተንም
አልከፍልም ለምን ደክመው ተነጋግረው ነው ሰራው በግል ይሰራው